ልጆችዬ ይህን ላታውቁ ትችላላችሁ። በምድር ላይ ያሉ ሁሉም ጦጣዎች በሙሉ በዓለም ላይ ያሉ ሙዞች ሁሉ የእነርሱ ይመስላቸው ነበረ። እነርሱ ብቻ የሚመገቧቸው፣ እነሱ ብቻ የሚጠቀሙባቸው አድርገው ነበር የሚያስቡት። ይህ ተረት እንዴት እንደዛ እንደሆነ ያሳየናል። ሙዝ ወዳዶቹ ጦጣዎች በአንድ ወቅት በምድር ላይ አንድ አይነት ሙዝ ብቻ ነበር የነበረው። ነገር ግን ብዙ አይነት ዝርያ ያላቸው ጦጣዎች ነበሩ። ጦጣዎቹ በሚኖሩበት አካባቢ አንዲት አዛውንት ትልቅ እርሻ ነበራት። እዚህ እርሻ ውስጥም ትላልቅ የሙዝ ምርት ነበራት። እዚች አዛውንት ሴትዮ እነዛን ሙዞች መሰብሰብ ይከብዳትም ነበር። ለዛም ስትል ከትልቁ ጦጣ ጋር ስምምነት አደረገች። ጦጣውንም እንዲህ አለችው፣ እነዚህ ሙዞች በስርዓት በአግባብ ከሰበሰብክልኝ ግማሹን ሙዝ ለአንተ እሰጥሃለሁ ብላ ቃል ገባችለት። ጦጣውም በአዛውንቷ ሀሳብ ተስማማ። በሚቀጥለውም ቀን ሙዞቹን ከሰበሰበ በኋላ ለራሱ ትላልቁንና የበሰሉትን ሙዞች ወሰደ። ለአዛውንቷ ደግሞ ትናንሹንና የተጨፈለቁትን አደረገላት። አዛውንቷም ይህንን ስታይ በጣም ተናደደች። እኔ አምኜ ይህን እንዲያደርግ ኃላፊነት ብሰጠው እርሱ ግን ሊታመንልኝ አልቻለም አለችና በጣም አዘነች። ሌሊቱን ሙሉ ቁጭ ብላ መፍትሄ ስታስብ አደረች። በስተመጨረሻም አንድ ሀሳብ መጣላት። በሚቀጥለው ጧት ተነስታ አንድ ሕፃን ልጅ የሚመስል ከሻማ ቅላጭ የተሰራ አሻንጉሊት አቆመች። ጭንቅላቱ ላይም አንድ ዘንቢል አስቀመጠች። ዘንቢሉ ውስጥም ቆንጆ የበሰሉ ሙዞች ውስጡ ደረደረች። ከትንሽ ሰዓታት በኋላ ያ ጦጣ በዛ አካባቢ እያለፈ ሳለ አሻንጉሊቱን ተመለከተው። ጦጣው ግን አሻንጉሊቱ ሰው ነበር የመሰለው። አሻንጉሊት እንደሆነ አላወቀም ነበር። ጠጋ ብሎ አንተ ልጅ እስኪ ከያዝከው ሙዝ አንድ ስጠኝ በማለት ጠየቀው። አሻንጉሊቱ ግን ምንም አልመለሰለትም ነበር። አሁንም በድጋሚ ድምፁን ከፍ አድርጎ እባክህ ከነዚህ ከበሰሉ ሙዞች አንድ ስጠኝ አለው። አሁንም አሻንጉሊቱ ምንም አልመለሰለትም። በስተመጨረሻም ጦጣው ተናደደና በኃይል ጮኸና አንተ ልጅ ሙዙን ካልሰጠኸኝ እኔ እራሴ እወስዳለሁ አለው። አሁንም የአሻንጉሊት ዝምታ ነበረ መልሱ። በጣም ተናደደ ጦጣው። ወደ አሻንጉሊቱ እየተንደረደረ ሄደና ባለ በሌላ ኃይሉ ለመገፍተር ሲሞክር አንድ እጁ አሻንጉሊቱ ውስጥ ተቀረቀረ። ተስፋ ያልቆረጠውም ጦጣ አሁንም እግሮቹን ለመሰንዘር ሲሞክር እግሮቹም አሻንጉሊቱ ውስጥ ተቀረቀሩ። አሁንም በድጋሚ ጦጣውም አማራጭ እንደሌለው ሲረዳ አንተ ልጅ ብትለቀኝ ይሻልሃል፣ ካለቀቀኝ ሌሎቹን ጦጣዎች እጠራባሃለሁ አለው። አሻንጉሊቱ ግን ምንም መልስ አልሰጠውም ነበር። ጦጣውም ባለ በሌላ ኃይሉ እርዱኝ እርዱኝ እያለ ማልቀስና መጮህ ጀመረ። ብዙም ሳይቆይ ጦጣዎቹ ከሁሉም አቅጣጫ እየሮጡ መምጣት ጀመሩ። እንደ ሰራዊት የበዙም ጦጣዎች ነበሩ። ከዛ ሁሉ ጦጣዎች መሃል ግን ትንሿ ጦጣ ነበረች እርሱን ለመርዳት ሀሳብ ያመጣችው። ጦጣዎቹም እርስ በርስ የተደራረቡ የጦጣ ፒራሚድ ሰሩ። ከላይ ያለው ጦጣ በጣም በኃይል ለፀሐይ እንዲህ አላት፣ ፀሐዬ ፀሐዬ እባክሽ መተሽ እርጅን በማለት መማፀን ጀመረ። ፀሐይዋም መጣች። ያንን የሚያቃጥለውን ጨረሯን ወደ ምድር ላከችላቸው። ከትንሽ ቆይታ በኋላም ያ ከሻማ ቅላጭ የተሰራው አሻንጉሊት መቅለጥ ጀመረ። በውስጡም ተቀርቅሮ የነበረውም ጦጣ በስተመጨረሻ ነፃ ወጣ። ያቺ አዛውንት ይህንን ሁሉ ነገር ስትመለከት ነበር የቆየችው። ከዚህ በኋላ የሙዝ እርሻ ለመትከል ማቆም እንዳለባት ወሰነች። ወደ ሌላ ቦታም ሄዳ ከሙዝ ይልቅ ቆስጣዎችን ለመትከል አሰበች። በስተመጨረሻም ጦጣዎቹ ያንን ትልቅዬ የሙዝ እርሻ ለብቻቸው ተቆጣጠሩት። ከዛን ጊዜ ጀምሮ በምድር ላይ ያሉ ሙዞች በጠቅላላ
የራሳቸውና እነርሱ ብቻ እንደሚጠቀሙባቸው ማሰብ ጀመሩ። ልጆች ይህን ቻናል ሰብስክራይብ፣ ላይክ በማድረግ ቤተሰባችንን ይቀላቀሉ።